ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምን ሰነበታችሁ። ስለ ሚጣቅ አቡነ ተክለ ሃይማኖት ከዚህ በፊት በሰራንላችሁ ቪዲዮ አስቃኝቻችኋለሁ። አሁንም እንደዚሁ ቪዲዮዎቻችን ይቀጥላሉ። እንግዲህ ታሪካዊ ወደ ሆነው ወደ ሚጣቅ አቡነ ተክለ ሃይማኖት ከሄድን በኋላ በፊት ለፊት ተሻግረን ድሮ ቤተክርስቲያን ስለነበረና እንደዚሁም የአባታችን የአቡነ ሕዝቅኤል ስነ መቃብር እንመለከታለን። እንግዲህ እዚያ ውስጥ ነው መቃብራቸው። እዚያ ውስጥ ነው የተገኘው። እዚያ ውስጥ ነው መቃብሩ። እንግዲህ በፊት እዚህ ቦታ ላይ የአባታችን የአቡነ ሕዝቅኤል መቃብር እዚህ ጋር እንደነበረና በአባቶቻችን በትንቢት በተናገሩት ከዚህ ቦታ ላይ ተነስቶ ወደ ማዶ እንደተሻገረ ይነገራል። ይሄ መቃብር ይሄ ውሃው ይደርስበታል። ጅረቱ ተንዶ መቃብሩ ጋር ይደርሳል። በወቅቱ ካላነሳችሁት መቃብሩን ውሃ ከወሰደው ሀገሯ ይች በሙሉ ከጋራ ጋራ ባህር ይሆናል። በወቅቱ ካላነሳችሁት የሚል ንግር ነበረውና በዚያ ጊዜ የነበሩት አስተዳዳሪ አባ ሙሉጌታ ይባላሉ። ቆሞስ አባ ሙሉጌታ ይባላሉ። እሳቸው ተሯሩጠው ይሄ እዚህ መድረሱን እንግዲህ ሲያዩ እንግዲህ እዚህ ጋር ምን ቀረው ሊሄድ ነው። አሁን ያ ከመሆኑ በፊት ይሄንን ካህናቱን አማከሩ፣ አገሩን አማከሩ። እንዴት ነው ንግርም አለ ይሄ ነገር ውሃ ሊወስድብን ነው፣ አገሩን ሊጥለቀለቅ ነው በውሃ ምን ይሻለናል ብለው አማከሩ። ታዲያ ምን ይሻላል? የለም እናንሳ። እሺ ትራዳላችሁ? እንራዳለን። እንግዲያውስ 7 ቀን ጸሎት እዚያ ቦታው ላይ ድንኳን ተተክሎ ሁሉ ነገር ኪዳኑ ምኑ ቅዳሴውም እዚያ እየተቀደሰ 7 ቀን ይቆዩና እዚህ 7 ቀን ተቀድሶ ዳዊት እየተደገመ ጸሎት እየተቆመ ቅዳሴ እየተቀደሰ እዚህ ቦታ ላይ በ7ኛው ቀን ሌላ ሰው ልቆፍር ቢለው በጭራሽ አልገኝም አላጽም። እዚህ ያሉ አንድ አባ ብርሃኑ የሚባሉ ምንም ድንገላዊ ናቸው፣ ምንም አያውቁም። እሳቸው ቆፈር ሲያደርጉት ድቃለ ተገኘ አጽመ ቅዱሳን። የአቡነ ሕዝቅኤልን አጽም ከዚህ ጋር አንስተዋል። እንዲሁም ደግሞ አቡነ ተክለ ሃይማኖት ታቦተ ሕግ ወደ ነበረበት አሁንም ወደሚገለገልበት ወደ ጥቅጥቅ ወዳለው ጨለማ ዋሻ ውስጥ ገባን። ዕለተ ቀኑ የእናታችን ቅድስት ክርስቶስ ሰምራ የዓመታዊ ክብረ በዓል መታሰቢያ እንደመሆኑ በዚህ ልክ ሌሊቱን ሙሉ በማህሌት በኪዳን በቅዳሴው እንደዚሁም በልዩ ልዩ አገልግሎት በዚህ ልክ ሲያገለግሉ እግዚአብሔርን ሲያመሰግኑ አድረዋል። ከዋሻው ወጥተን ወደ ማዶ ወይም አሁን አቡነ ተክለ ሃይማኖት ቤተ ክርስቲያን ወደ ታነጸበት ቦታ ስንሄድ ትልቅዬ ዝግባ መንገዳችን ላይ እናገኛለን። አሁን ወደዚህ የመጣበት ምክንያት ከዋሻ ወጥቶ እዚህ ሊመጣበት የቻለበት ምክንያት ምንድን ነው? የድሮ ሰዎች ጸሎታቸውን የሚያደርጉት ጫካ ውስጥ ጭር ያለ ቦታ ላይ ሰው ወደማያቸው ቦታ ሄደው ነው። የዚሁ የገዳሙ አስተዳዳሪ ከዚያ ከዋሻ እዚች ላይ አሁን ታቦት የተተከለበት ቦታ ላይ ዋሻ ያደረኩት ያስገባሁት ጽላት ዋሻ ቢደረመስ ወይም ቢናድ ተቀብሮ ይቀራል። ስለዚህ የታሪክ ተወቃሽ እሆናለሁ በማለትና በማሰብ ይች ቦታ ይህ አምጥቼ ብተክል የተሻለ ነው፣ ይህ አምጥቼ ቤተክርስቲያኑን ባሰራና ባሳንጽ የተሻለ ነው በማለት ለንጉሱ ድሮ የነበረ መንግስት የሚቀመጠው አንኮበር ወረዳ ነበረ። አንኮበር ላይ ሄደው ንጉሱን አስፈቀዱ ይላል። ይሄን ቤተክርስቲያን ለማሰራት የለም እኔ እሰራልሃለሁ አንተ አትቸገር፣ እኔ ቤተክርስቲያኑን አሳንጽልሃለሁ ብለው ቃል ገቡላቸው። ቃል በገቡላቸው መሰረት ቤተክርስቲያኑን አሳነጹላቸው ይላል።
ከዚያ ከዋሻ ተነስተው ወደዚህ ሲመጡ ጽላቱን የያዙት መለኩሴ ደክሟቸው ስለነበረ እዚህ ጋር ይሄንን ዝግባ ደረቅ ዝግባ ነበር። ይሄ ምንም ድርቅ ያለ ደረቅ ነበር። እንደዚህ የተንኳኳ ደረቅ ነበረ። በቃ እድሜው አሁን ይሄ አይታወቅም። በዚያን ጊዜ ደርቆ ሳለ መጡና ደገፍ አሉት። ደክሟቸው ደገፍ ሲሉት እንደገና ወጣት ዝግባ በቃ እንደ ችግኝ ወጣት ሆኖ እንደገና አድጎ እዚህ ደረጃ ደረሰ። ነገር ግን በዚህ አካባቢ ሌላ ዝግባ የለም ነበረ። ይሄ ሁሉ የምታዩ ዝግባ፣ ይሄ ሁሉ የሚታየው ዝግባ የዚህ ዝግባ ልጅ ነው። የዝግባ ልጅ ነው። እዚች መካከሏ ላይ እኛ ልጆች ሆነን ይሄው አለ። ይሄ ቁልቁል ይወርድልሻል። ይሄው ይወርዳል ታይ ድረስ። በዚህ ሙሉ የማናቀው እኛ ልጆችን አናቅም። ልክ የማር ወለላ የሚመስል ሙሉን ነበረ። እዚህ ውስጥ የማር ወለላ ነው የሚመስለው። አሁን እኛም ልጆች ነን፣ እንፈራለን፣ አንጠጋም። አባቶቻችንም እንዳትጠጉ እንዳነኩ ይሉናል። እንግዲህ አንዳንድ መቼም እግዚአብሔር ያልቀረበው ውቃቢ የራቀው ሰው ነክቶት ነው እንግዲህ ያ ደረቀ። አሁን ምንም የለ ደረቀ እና ይሄ ዝግባ የምታይ ሁሉ ይሄ ሁሉ ዝግባ የዚህ ዝግባ ልጅ የልጅ ልጅ እያለ የሄደ ነው ለማለት ነው። እሺ ነው በዚህ ነው የምንወጣው። እዚህ ላይ ደግሞ አንድ ታምር አለ። ስሟ ማን ይባላል? ስርቆሽ በር ትባላለች። ስርቆሽ በር ተባለች እንጂ ስሟ ስውር በር ነች። ስውር በር ግን ሰዎቹ ስርቆሽ በር ይሏታል፣ በአጠራር ነው። ይቺ መንገድ ወደዚህ ጋው ወደ ሴቶች ገዳም ታቹን በዚህ ወደዚህ ማሴት አያልፍም። በዚህ ያለ መንገድ የሴቶች ገዳም ታይ ነበር። ይሄን ያህል አዳራሽ ነበረ፣ ፈረሰ። የዚያ መንገድ ነው። ይሄ ደግሞ የካህናቱ ወደ አዳራሽ መግቢያ ነው። ይሄ ደግሞ አሁን ወደ መጣንበት የሚወስድ ነው። ይሄኛው ደግሞ ወደ ቤተክርስቲያን የሚወስድ ነው። ይሄ ደግሞ ወደ ሚጣቅ የሚያወጣ ነው። እንግዲህ ሴንተር ቦታ ነች ይች። ለምንድን ነው ይች ስውር በር የተባለችው ብትይ፣ የድሮ አለቆች በስውር ነበር የሚቀመጡት። እንትና እልፍኝ አላቸው። እዚህ ሲደርሱ ይመጡና እጋው ሲደርሱ ይሰወራሉ። ለምን? የእሳቸው መግቢያ ለብቻዋ ነች። ማንም በዚያች በር አይገባ። የእሳቸው በር ብቻ ነች። ስለዚህ ስውር በር ተባለች። አሁን ስርቆሽ በር አሏት እንጂ ስውር በር ነው ስሟ ለማለት ፈልጌ ነው። ይቺ ይኸውና ስንትና ስንት ይቺ እንደ ቀለበት መንገድ ማለት ነች። ቀለበት መንገድ ነች ማለት ነው። በዚህ ቦታ ላይ የአብነት ተማሪዎችም እጅግ በጣም ብዙ የነበሩና ቦታው በሙሉ በአብነት ተማሪዎች የተጥለቀለቀ መሆኑን ያስረዱናል። የተማሪ ጎጆ በቃ አነስተኛ የአንድ ወረዳ ከተማ ያህል ነበረ እና እስከ 1000 የሚጠጋ ተማሪ ነበረ። እስከ 100 መምህር አስተማሪ ነበረ እዚህ ቦታ ላይ። እንደገና ወደ 300 መነኩሴ ነበረ። በጣም ብዙ ሊቃውንትና መነኮሳት መናንያን እንደሚኖሩበት በታሪክ ተነግሮናል። በቀጣይ ቪዲዮ ስለ አቡነ ሕዝቅኤል መቃብራቸውም እና እንደዚሁ የተለያዩ ታሪኮችን ወደ ውስጥ ያሉትን አቀርብላችኋለሁ። ቪዲዮን ሼር፣ ላይክ እንደዚሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።